አሜሪካን ኤምባሲ የፋኖ መሪዎችን ለማነጋገር እንቅስቃሴ መጀመሩ ተገለጸ። በከፍተኛ ሚስጥር የተያዘው የአሜሪካን ኤምባሲ እንቅስቃሴ የፋኖ መሪዎችን አነጋግሮ ከአብይ አህመድ አገዛዝ ጋር የሰላም ንግግር ለማስጀመር ይሆን? ስለቀጣዩ የሽግግር ስርዓት ምስረታ በግልጽ የታወቀ ነገር የለም። በአሜሪካን የውጭ ጉዳይ መስሪያ ቤት በኩል የሚካሄደውና ይህንንም እንዲያስፈጽም ኃላፊነቱን የተሰጠው አዲስ አበባ የሚገኘው ኤምባሲ የፋኖ መሪዎችን የማፈላለጉና የማነጋገሩን ተልዕኮ በመውሰድ መረጃዎችን እያሰባሰበና ሰዎችን እያነጋገረ መሆኑን ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። የኤምባሲው ተወካዮች በአገር ውስጥና በውጭ ሀገራት የሚገኙ ከፋኖ አመራሮች ጋር ግንኙነት አላቸው የተባሉ ግለሰቦችን በተለያዩ መንገዶች እያነጋገሩ ሲሆን በቀጣይ የተጠቆሙትን የፋኖ መሪዎችን ለማግኘት ከአብይ አህመድ አገዛዝ የመንቀሳቀሻ ፍቃድ መጠየቃቸውን ያገኘነው መረጃ ያመለክታል። የአሜሪካን ጥረት ንግግር ለማስጀመር ይሆን? ስለ ሽግግር መንግስት ምስረታ በግልጽ ባልታወቀበት በዚህ ሂደት የፋኖ መሪዎች ፍቃደኛ ስለመሆናቸው ብዙ አጠራጣሪ ጉዳዮች መኖራቸውን የሚጠቅሱት የአንከር ሚዲያ ምንጮች ይህ እንቅስቃሴ ለፋኖ ትግል ጠቃሚ ውጤት የሚያመጣ እንደማይሆን ይገልጻሉ። የፋኖ እንቅስቃሴ በተጠናከረበትና የአብይ አህመድ ሰራዊት በየአቅጣጫው ከፍተኛ ኪሳራ እያስተናገደ በሚገኝበት በዚህ ወቅት በአሜሪካን ኤምባሲ በኩል የተጀመረው እንቅስቃሴ በከፍተኛ ጥንቃቄ መታየት እንደሚገባው ለአንከር ሚዲያ መረጃውን ያደረሱ ወገኖች ገልጸዋል። እንዲህ አይነቱ ግልጽ ያልሆነ እንቅስቃሴ አንድ ወጥ ፖለቲካዊና ወታደራዊ አደረጃጀት በመፍጠር ላይ ለሚገኘው የአማራ ፋኖ እዝ ከጥቅሙ ይልቅ ጉዳቱ የሚያመዝን እንደሆነ የሚገልጹት እነዚህ ወገኖች ማንኛውም የፋኖ አመራር ከአሜሪካን ኤምባሲ እየመጣ ያለውን ጥያቄ ማስተናገድ የለበትም ሲሉም ያስጠነቅቃሉ። ሰሞኑን ከዲፕሎማቲክ ማህበረሰቡ የተገኘው መረጃ የምዕራባውያን መንግስታት አብይ አህመድ ከሀገር እንዲወጣ ግፊት እያደረጉ መሆኑን የሚያሳይ ሲሆን ምናልባት የአሜሪካን ፋኖችን ለማግኘት የተጀመረው እንቅስቃሴ የዚሁ ሂደት አካል ሊሆን እንደሚችል እየተነገረም ነው። ሆኖም ግልጽ ሆኖ ባልተቀመጠ የአሜሪካን እንቅስቃሴ የፋኖ ኃይሎች ትግላቸውን ወደ ኋላ የሚጎትትን ማንኛውንም አይነት ንግግርና ድርድር መቀበል እንደሌለባቸው ነው ጉዳዩን በቅርበት የሚያውቁት ወገኖች የሚያሳስቡት። አሜሪካና ሌሎች ምዕራባውያን ሀገራት የአብይ አህመድ አገዛዝ ከኢትዮጵያ ባሻገር ለአፍሪካው ቀንድ ከፍተኛ የስጋት ምንጭ እየሆነ መምጣቱን የተረዱት ቀደም ብለው ሲሆን ነገሮች እየተባባሱ መሆናቸው አንድ እርምጃ እንዲወስዱ ከጫፍ እንዳደረሳቸው መረጃዎች ያመለክታሉ። አብይ አህመድ የሽግግር ስርዓት እንዲመሰረት ማድረግ ካልሆነም ከሀገር እንዲወጣ ጫና መፍጠር አማራጭ አድርገው የምዕራባውያን ሀገራት እየተንቀሳቀሱ እንዳለ ነው ከዲፕሎማቲክ ማህበረሰቡ የተገኘው መረጃ የሚያመለክተው። ሶማሊያ ማንኛውንም የኢትዮጵያ አየር መንገድ አውሮፕላን በአየር ክልሏ እንዳያልፍ ልትከለክል እንደምትችል ተገለጸ። ባለስልጣናትን የያዘው የኢትዮጵያ ቻርተር አውሮፕላን የአየር ክልሏን ጥሶ እንዳይገባ በመከልከሏ ወደ አዲስ አበባ መመለሱ የሚታወቅ ነው። ሪፖርተር እንደዘገበው የኢትዮጵያ ሲቪል አቪዬሽን ባለስልጣን በሶማሊያ በኩል የአየር ክልሉን ለኢትዮጵያ አየር መንገድ አውሮፕላኖች ሙሉ በሙሉ ሊዘጋ እንደሚችል ባለስልጣናቱ እያሰቡ እንደሆነ ገልጸዋል። አየር መንገዱ ወደ እስያና መካከለኛ ምስራቅ ሀገራት የሚያደርጋቸው በረራዎች በሶማሊያ የአየር ክልል የሚያልፉ በመሆናቸው ክልከላው በአየር መንገዱ እንቅስቃሴ ላይ ከፍተኛ ተጽዕኖ ሊፈጥር እንደሚችል ተመልክቷል። የሶማሊያ መንግስት በክልከላው የሚገፋበት ከሆነ የኢትዮጵያ አየር መንገድ በሌላ አቅጣጫ የበረራ መስመሩን ለማስተካከል የሚገደድ እንደሚሆን፣ ይህም ለተጨማሪ የአውሮፕላን ነዳጅ ወጪ የሚዳርገው መሆኑን ነው በሪፖርተር ዘገባ ላይ የተመለከተው። የኢትዮጵያ አየር መንገድ የመንገደኞች አውሮፕላን በረራዎች ወደ ሀርጌሳ ሶማሌላንድ ማድረጋቸውን ነገር ግን ባለስልጣናትን የያዘው ሶስተኛው ቻርተር አውሮፕላን እንዲመለስ መደረጉ ጉዳዩ በኢትዮጵያና በሶማሊያ መንግስታት መካከል የተፈጠረው ውጥረት እየተባባሰ መምጣቱን የሚያመላክት ነው ተብሏል። ለአንከር ሚዲያ በደረሰው መረጃ በሶማሊያ መንግስት ክልከላ ወደ አዲስ አበባ የተመለሰው ቻርተር አውሮፕላን አብይ አህመድንና የልኡካን ቡድኑን አሳፍሮ እንደነበረ ተመልክቷል። ከ3 ቀናት በፊት ኢንሳይድ አፍሪካ የተሰኘ የዜና ወኪል አብይ አህመድ በዚህ
በዚህ ሳምንት ወደ ሶማሌላንድ ለጉብኝት እንደሚያመራ የዘገበ መሆኑን በማስታወስ ወደ አዲስ አበባ እንዲመለስ የተደረገው አውሮፕላንም አብይ አህመድን አሳፍሮ ወደ ሀርጌሳ እያመራ የነበረ መሆኑን ነው የአንከር የመረጃ ምንጮች የገለጹት። የሶማሊያ መንግስት የአብይ አህመድን የሶማሌላንድ ጉብኝት ሉዓላዊነትን የሚጥስ ነው በማለት በከፍተኛ ሁኔታ እያወገዘ ይገኛል። ይህ በእንዲህ እንዳለ በታይላንድ የተመዘገበ መነሻውን ከተባበሩት አረብ ኤሚሬትስ ሻርጃህ አድርጎ ወደ ሀርጌሳ ሶማሌላንድ በመብረር ላይ የነበረውን ካርጎ አውሮፕላን የሶማሊያ መንግስት ወደ መጣበት እንዲመለስ ማድረጉ ተገለጸ። የሶማሊያ የበረራ ተቆጣጣሪ ባለስልጣን ለካርጎ አውሮፕላኑ የአየር ክልሉን ጥሶ እንዳይገባ በማስጠንቀቁ ወደ ሻርጃህ ተመልሶ መሄዱን ለማወቅ ተችሏል። ከሶማሊያ ጋር ፍጥጫ ውስጥ የምትገኘውና ከኢትዮጵያና ሶማሌላንድ የመግባቢያ ሰነድ ጀርባ እጇ እንዳለበት የሚገለጸው የተባበሩት አረብ ኤሚሬት በካርጎ አውሮፕላኑ ምንጭና ወደ ሶማሌላንድ ለማስገባት እንዳቀደች መረጃው የለንም የሚሉት የሶማሊያ መንግስት ባለስልጣናት አውሮፕላኑ ወደ መጣበት እንዲመለስ ማድረጋቸው ተገልጿል። ምናልባት የጦር መሳሪያዎችን ጭኖ ወደ ሶማሌላንድ ለማድረስ እየተጓዘ እንደነበረ ጥርጣሬው እንዳለ ነው የተመለከተው። በሁለቱ የአፍሪካ ቀንድ ሀገራት የተከሰተው ውጥረት ቀጠናውን ወደ ቀውስ ሊከተው እንደሚችል በስፋት እየተነገረም ነው። አሜሪካን ሁኔታው እጅግ እንዳሳስባትና በብሔራዊ ጥቅሟ ላይ ብርቱ ስጋት እየፈጠረባት መሆኑን በመግለጽ የሶማሊያን ሉዓላዊ የግዛት አንድነት በማክበር ውጥረቱ እንዲረግብ አጥብቃ ያሳሰበችበትን መግለጫ ማውጣቷ የሚታወስ ነው። እኔ ባጭሩ እነዚህ ከዳተኞች ትናንትም የትግሉ ጡረተኞች የነበሩ አሁናዊ ቁመናቸውን ምስክርነት ስጥ ብትለኝ እናስብ የምንችለው ልክ አንድ እስራኤል ላይ ሆኖ ለአድወልፍ ሂትለር እንደማገልገል ወይም ደግሞ እንደመገረር ነው የሚቆጠረው። ሌላ ምንም ልል አልችልም። ከነሷቸው ነገሮች ትግሉ ተጠልፏል፣ የመጣነውም ትግሉ ስለተጠለፈ ነው የሚል ነገርም አንስተዋል። የእውነት ትግሉ ተጠልፏል ወይ በሌሎች ኃይሎች የሚዘወር ነው ያሉም ይገልጹታል። የእናንተ ትግል የፋኖ ትግል ከበላይ የሚቆጣጠረው በረጅም እጅ የሚዘውረው አካል አለ ማለት ነው? አይ እንግዲህ ያው ምን መሰለህ መሳይ፣ እንግዲህ ትግል የከበደውም ይሁን ከዳተኛ ብዙ ምክንያት ሊደረድር ሊያቀርብ ይችላል። አንዳንዶቹ በዳውንት ድርድር ነው የገባ ነው ሲሉ ሰማለሁ። እዚህ ከአፍሪካ ህብረት ከምናምን ጋር እያሉም ይቀባጥሩ አሉ። ሌሎቹ ከህወሓት ጋር አልሰራም ብዬ ነው የወጣው ይላሉ። አንዳንዶቹ ደግሞ አይ የአማራ ጥያቄ ተመልሷል ይላሉ። ሌሎች ደግሞ በጣም የወረዱት ደግሞ ፋኖ ዘራፊ ነው ይላሉ። እውነታው ምንድነው ካልከኝ አንደኛ የተጠለፈ ትግል የለም። የተጠለፉ እነዚህ ራሳቸው ናቸው። ኦህዴድ ብልጽግና ነው የጠለፋቸው፣ ራሳቸው ናቸው የተጠለፉ እንጂ የተጠለፈ ትግል እንደሌለ እርግጠኛ ሆኜ ነው የምነግርህ። ከዛ ውጭ ግን እነዚህ የትግሉ ጡረተኛ የነበሩና አንዳንዶቹ ሲዘርፉ የነበሩ በክዳት የሄዱት በግልጽ የምነግርህ ለትግሉ ትልቅ እፎይታ ነው የሆነው። ጡረተኞች ነው የነበሩ። አንዳንዶቹ ለትግሉ የኖሩ ሳይሆን በትግሉ የኖሩ ስለነበረ ለትግሉ ትልቅ ነጻነት ነው የሆነው። እውነት ለመናገር ይህንን መሬት ላይ ካለው ሰራዊት በተለይ አሁን እጅ ሰጠን የሚሉት በየቦታው እነከሌ ምንድን ነበረ ሂደታቸው፣ በትግሉ ላይ የነበራቸው ሚና ምንድን ነበር፣ ፋይዳ ነበራቸው ወይ ብለህ ብትጠይቅ እንኳን ደስ ያለን ሊሉ ይችላሉ። በአንዳንዶቹ ዙሪያ ላይ ማለት ምናልባት በመካከል በውዥብር ወይም ደግሞ ተሸውደው የገቡ በቁጥር የሚቆጠሩ ግለሰቦች ሊኖሩ ይችላሉ። ብዙዎቹ ግን የእውነት ነው የምነግርህ መሳይ ትግሉ ተሸክሟቸው የኖሩ ሰዎች ናቸው እንጂ የተጠለፈ ትግልም የለም። ምናልባት ድርድር የተባለውን እኔ እንደ ኮሚቴ ነኝ በበላይነት የምመራው መሳይ፣ እነሱ ድርድር እያሉ የሚያወሩት ውርደታቸው ለራሳቸው ነው እንጂ ያን የነበረውን እንትን በወቅቱ የነበሩ አካላትን መጠየቅ ይቻላል። እነዛ አካላት ትግሉን ለመገምገም የመጡ አካላት ናቸው እንጂ ስለ ድርድር የመጡ አካላትም አይደሉም። ከሆነም ደግሞ በድርጅት ደረጃ ነው የተያዘው። የዛ ኮሚቴ ሰብሳቢም የነበርኩኝ እኔ ነኝ። ነገር ግን ከዛ ፕሮግራም ላይ እንኳን ያልነበሩ ሰዎች በዳውንት ተደራድረን የመጣን የሚሉ አስቂኝ ሰዎችን ለመታዘብ ችያለሁ። ስለዚህ የተጠለፈ ትግልም የለም። የተጠለፉ ራሳቸው ናቸው። ትግሉ አሁን ባለበት ቁመና የሚመራው የአማራ ልጅ ነው። የአማራ ፋኖ ብሔራዊ ንቅናቄ ራሱን የቻለ አደረጃጀት አለው። የፖሊት ቢሮ አለው፣ የስራ አስፈጻሚ ቢሮ አለው፣ የማዕከላዊ ኮሚቴ አለው፣ ጠቅላላ ጉባኤ አለው። እነዚህ በጋራ የሚመሩትን ትግል ሌላ አካል እንደጠለፈው አድርጎ ማመላከት ራስን ዝቅ ማድረግና መዋረድ ነው እንጂ ምንም አይነት በዚህ ዙሪያ ላይ የለም። ኦፍኮርስ አንዳንድ ሰዎች በዚህ ላይ ብዥታ አለባቸው። ወደፊት የእነሱንም ሀሳብ የምናጠራው በንግግር ሳይሆን በተግባር ነው ሊሆን የሚችለው። በተግባር የምናሳያቸው ከነገ ጀምሮ ድርጅቱ የሚሰራቸው የተቆጠሩ ስራዎች ናቸው የሚያረጋግጡልን። ሌሎቹ ግን የሚያቀርቡት ምንም ምክንያት ስለሌላቸው ፋብሪኬት አድርገው ተራ ወሬ ይዘው የመጡ እንደሆነ እንድታውቀው ለማለት ነው መሳይ።